እሺ በመቀጠል የምናየው አሁን ሎድ ወርልድ የሚለውን ፈንክሽን ነው። እሱ ሴስዋን ሮቦትስ ላይ ካሉ ሞጁሎች እዛ ውስጥ ካሉት ፈንክሽኖች አንዱ ነው። ቅድም ክሬት ወርልድ ብለን ነበር እስካሁን የተጠቀምነው። አሁን ግን ክሬት ወርልድ የሚለውን ትተን ሎድ ወርልድ የሚለውን የምንጠቀምበት ፈንክሽን ነው። ክሬት ወርልድ ባዶ የሆነ ምንም ውስጡ ምንም አይነት ቢፐሮችም ይሁን ግሪዶች እንደገና ደግሞ ምንም አይነት ወሎች የሌሉበት ባዶ ወርልድ ነው። ይሄ ግን ዲፋይንድ የሆኑ መጀመሪያ የተቀመጡ ቢፐሮች እንደገና ደግሞ እዛ ላይ ያሉ ወሎች የሚቀመጡበት ወርልድ እሱን ሎድ ለማድረግ የምንጠቀመው ፈንክሽን ሎድ ወርልድ ነው። መጀመሪያ ኢንስቶል ስናደርገው ወርልድስ የሚባል አንድ ፎልደር ነበረ። እዛ ፎልደር ውስጥ የተቀመጡ ከ40 በላይ የሆኑ ወርልዶች አሉ። እነሱን ለማስቀመጥ ነበር ያን ወርልድስ የሚለውን ሙሉ ፎልደር አምተን ፓይተን 27 ላይ አስቀምጠን የነበረው ማለት እዚህ ጋር የምታያቸው እነ ሃርቨስት፣ ሃርድለስ፣ ሬን፣ ትራሽ የሚሉ ብዙ አይነት ኒውስፔፐር እነዚህ ብዙ ወርልዶች አሉ። እነሱን ለመጠቀም ሎድ ወርልድ ብለን ነው የምንጀምረው ፈንክሽኑ ሎድ ወርልድ። ከዛ በኋላ ፈንክሽን ውስጥ የምንጽፈው በሲንግል ኮቴሽን ኦር በደብል ኮቴሽን ወርልድስ የሚል ፎልደር አለ ስላሽ ብለን ያው ከዚህ በኋላ ፈንክሽን እዛ ውስጥ ያሉትን ወርልዶች ነው የምንጽፈው ማለት እዚህ ጋር የሚያዘረዘልን ከ30 በላይ የሆኑ ወርልዶች አሉ ማለት ነው። እኛ አሁን እንደ ኤግዛምፕል ሶርት ዋን የሚል ወርልድ አለ። እሱን እስቲ እንጠቀም ምን እንደሆነ ማለት ነው። ሶርት ዋን የሚለውን ወርልድ ያው ረን አድርገን እስቲ ማየት እንችላለን። ግን ያው ቅድሚያ ሴቭ ማድረግ አለብን። ሴቭ ስናደርግ ኦልዌይስ ሴቭ መደረግ ያለበት የት ነው? ወርልዳችን የተቀመጠበት ቦታ ማለት ነው። እሱ የት ነበር ያስቀምጥነው? ሲ ላይ ፓይተን 27 ቀጥሎ እዚህ ጋር ኤግዛምፕል ኮዶች ወርልዳችን የተቀመጠው እዚህ ጋር ነው። ያው ወርልድስ የሚለው ፎልደር ያለበት ቦታ ላይ ማለት ነው። እዚህ ጋር እናስቀምጥ። ያው ሴቭ ስናደርግ test2 ዶት 3 ዶት py እንበላ። እዚህ ጋር እንደምታዩት አሁን የመጣልን ወርልድ ይሄ ወርልድ ነው እንጂ የቅድም ወርልድ አይደለም። እንደዚህ አይነት የተለያዩ ወርልዶችን የምናገኝበት ነው ሎድ ወርልድ ብለን እነዛን ወርልዶች ሎድ የምናደርጋቸው። የዚህ ታስክ ምንድነው? ሮቦታ ከዚህ ጋር ተነስታ እነዚህ የምታያቸው ሙሉ ቢፐሮች በልታ ቦታ ላይ እንድትመለስ ነው ታስኳ ማለት ነው። እሱን ታስክ ለመስራት ቅድም ያልናቸው ቤዚክ አክሽኖች ናቸው። ምንም አዲስ ነገር የለም። የምትነሳው እዚህ ጋር ነው። ፊቷን ወደ ኖርዝ እናደርጋለን። አንድ ባንድ እዚህ ጋር እየበላች እስከዚህ ድረስ ትወጣለች። ከዛ በኋላ ወደዚህ ታጥፋ እነዚህን መልሳ እየበላች ትመጣለች ማለት ነው። እሱን እንስራ። ቅድሚያ ሮቦታችንን እናምጣት። ሮቦ አሳይን ሮቦትን በለው። ከዛ በኋላ ፊቷን ወደ ላይ ማዞር አለብን። ወዶት ተርን ሌፍት ስንላት ፊቷ ወደ ታጥፋል ማለት ነው። ወደ ኖርዝ ይሆናል ማለት ነው። ከዛ በኋላ እስከ ላይ ድረስ እየበላች ትሄድ። ለመብላት እንደምንጠቀመው ወዶት ፒክ ቢፐር ብለን ቅድም ያየ ነው ማለት ነው። በሰዓት ምን አደረገች ማለት ነው? ያለችበት ቦታ ላይ ያለውን አንድ ቢፐር ትበላለች። አሁን ረን አድርገን ብናየው እዛ ቦታ ላይ ያለውን ቢፐር በልታለች ማለት ነው። እስከ ላይ ድረስ እየበላች ነው የምትሄደው። አጠቃላይ እስከ ላይ ድረስ የምትሄደው ስንቴ ነው? 6 ነው መሄድ ያለባት። 6 ጊዜ ከምንጽፍ ያው በፎር ሉፕ እንዳየነው ፎር ሉፕ አድርገን መጻፍ እንችላለን። ፎር አይ ሬንጅ 6 ጊዜ ምን እናድርጋት ማለት ነው? ወዶት ሙቭ ማለት ነው። ግን በዚሁ ምን እንጨምራለን? በዛው እየበላች ነው። አንድ ስቴፕ አንድ እየበላች አንድ ስቴፕ አንድ እየበላች ፒክ ቢፐር የሚለውንም እዚሁ ሉፕ ውስጥ ማስገባት እንችላለን ማለት ነው። ወዶት ፒክ ቢፐር ይሄም እንደሚያደርገው 6 ጊዜ አንድ ሙቭ ታደርጋለች፣ በዛው ትበላለች፣ ሙቭ ታደርጋለች፣ ትበላለች እያለች 6 ጊዜ ነው የምታደርገው ማለት ነው። ይሄንን ስናየው ያው እስከ ላይ ድረስ በልታው ነው ሄደችው። ታይም ሊሚት እናደርጋት። ያው ቅድም ምን ብለን ነበር? ሴት ፓውዝ ብለን ታይማችንን መገደብ እንችላለን። 0.2 ብለን ያው እዚህ ጋር እንደምታዩት አንድ ባንድ እየበላች ነው ሄደችው። እዚህ ከደረሰች በኋላ ወደ ቀኝ መታጠፍ አለባት። ወደ ቀኝ ታጥፋ እነዚህን ደግሞ መልሳ እየበላች መሄድ አለባት። ወደ ቀኝ ለመታጠፍ እንደምናደርገው 3 ጊዜ ወደ ግራ መታጠፍ ብለናል። ፎር ሬንጅ ኦፍ 3 ጊዜ ወዶት ተርን ሌፍት በይሳት ምን ሆነች ማለት ነው? 3 ወደ ግራ ስታጠፍ ወደ ቀኝ ታጠፈች። ወደ ቀኝ ከታጠፈች በኋላ አንዴ ሙቭ ማድረግ አለባት ማለት ነው። ወዶት ሙቭ ወዶት ሙቭ አሁንም መልሳ ወደ ቀኝ መታጠፍ አለባት ፊቷን ወደ ታች ለማድረግ ማለት ነው። አሁን ረን አድርገን ብናየው ምን ይሆናል? በልታ ሄደች፣ ወደ ቀኝ ታጠፈች፣ ሄደች። ከዛ በኋላ ደግሞ መልሳ ወደ ቀኝ ስታጠፍ አሁን ፊቷ ወደ ታች ነው። ወደ ታች ምን ማድረግ አለብን? ቅድሚያ አንድ ሙቭ ማድረግ አለባት። ወዶት ሙቭ ወዶት ሙቭ ስንላት አንድ ዝቅ አለች ማለት ነው። ከዛን ጊዜ በኋላ የሚደርስ የምትሆነው የትዋ ነው? 26 ላይ ነው። ከዛ እስከታች ድረስ 5 እየበላች መውረድ አለባት። ቅድም የጻፍነው ራሱ እነዚህ ጋር የምንጽፈው ቁጥሩን ብቻ ቀንሰን ማለት ነው።
6 ነበር ቅድም እየበላች ሄደችው። አሁን 5 ጊዜ ሙቭ እያደረገች በዛው ክሊክ እያደረገች ትሄዳለች። ሶ በልታ ጨረሰች ማለት ነው። ከዛም ወደ ኢኒሻል ቦታዋ ለመሄድ ምን ማድረግ አለባት? ወደ ቀኝ መታጠፍ አለባት። ወደ ቀኝ ከታጠፈች በኋላ አንድ ሙቭ ታደርጋለች። ሶ እሱን ያው ከላይ ጻፍ ነው ራሱን ኮፒ የምናደርገው። ወደ ቀኝ ታጠፈች። ከዛ በኋላ ሙቭ ስንላት ኢኒሻል ፖዚሽኗ ላይ ደረሰች። ግን በይሳቱም ዳይሬክሽኗ ወዴት ነው ማለት ነው? ወደ ዌስት ነው። ሶ ዳይሬክሽኗ ወደ ኢስት ለማድረግ ምን እናደርጋለን? ሁለት ጊዜ ፊቷን ሁለት ጊዜ ተንደሽ ስንላት ፊቷ ወደ ታጠፈ ማለት ነው፣ ወደ ኢኒሻል ፖዚሽን ነው። ሶ ይሄ ኮድ ምን ያደርግልናል ማለት ነው? ይሄን የታዘዛችሁን ታስክ ሙሉ በሙሉ ይሰራልናል። ሶ ሎድ ወርልድ የሚለው ጥቅሙ ምንድነው? ይሄን ወርልድ እንዲያመጣልን ነው። ቅድም እንዳልኳችሁ ከ30 በላይ ወርልዶች አሉ። እነሱ ሙሉ ለመጠቀም ሎድ ወርልድ ትላላችሁ፣ ወርልድ ስላሽ እያላችሁ የወርልዳችሁን ኔም የምታስገቡት ማለት ነው። እዚህ ጋር ግን ፋይላችሁ ሴቭ የምታደርጉበት ቦታ ላይ በደንብ መጠቀም ያለባችሁ ወርልድስ የሚባለው ፎልደር ያለበት ቦታ ላይ ግድ መሆን አለበት። ከዛ ውጭ ከሆነ ይህንን አያገኙም። ኦር ይህንን እንዲያገኘው ከፈለጋችሁ ሙሉ አብሶሉት ፓዙን ማስቀመጥ አለባችሁ ማለት ነው። ከሱ ይልቅ ግን እዛ ፎልደሩ ያለበት ቦታ ላይ መጠቀም ትችላላችሁ። ሶ ሌላ አዲስ ክሬት እናድርግና ሌላ ሁለተኛ እስቲ ቅድሚያ ሴቭ እናድርገው። ይሄንን ሴቭ ስናደርገው ቴስት ፎር ብለን ሴቭ እናድርገው። ፍሮም ሴስ1 ሮቦትስ ኢምፖርት አስትሪክ። ሶ አሁን ሎድ ወርልድ ምንድነው ደግሞ ያው ሌላ ሁለተኛ ኤግዛምፕል ያው ሙሉ ኮዱን ባንሰራው ስላሽ ኒውስፔፐር የሚባል አለ .wld ብለን እሱን ነው ማለት ነው። ኒውስፔፐር የሚባል የለም እያለን ነው። እስቲ እሱን ይረድ ደግሞ እናየዋለን። እዚህ ጋር ያለው ኒው ፔፐር ነው። ይሄ መሆን ያለበት ኒውስፔፐር። ሶ አሁን ይሄን ረን ስናደርገው ይመጣልናል ማለት ነው። ኒውስፔፐር የሚባለው ይሄ ነው። ለዚህ ታስኩ ምንድነው? ሮቦቷ ከመነሻው ቦታ ተነስታ ይሄንን ደረጃ በዚህ ደረጃ ወጥታ እዚህ ጫፍ ላይ ስትደርስ አት 10:5 ላይ ማለት ኤክስ አክሲሱ 10 ዋይ አክሲሱ 5 የሚሆን ቦታ ላይ ቢፐር ያው ኒውስፔፐሩን በቢፐር ነው የምትተኩት። ቢፐር ጥላ ወደ ቦታዋ ተመልሳ እንድትመጣ ነው ይሄን አክሽን ስሩ የሚባለው። ሶ ይሄ ሙሉ ኮዱን ባንጽፎም ያው አሰራሩ እንዴት ነው? ቅድሚያ ሙቭ ታደርጋለች፣ ቀጥሎ ወደ ግራ ተርን ሌፍት ታደርጋለች፣ አንድ ሙቭ ታደርጋለች፣ መልሳ እዚህ ጋር ስትደርስ ተርን ሌፍት ተርን ራይት ያው ሶስቴ ወደ ግራ ዞራ ወደ ቀኝ እያለች ይሄንን አክሽን ከዚህ ተነስታ እዚህ ጫፍ ድረስ እንድትደርስ ነው። እዚህ ጋር ከደረሰች በኋላ ምን ታደርጋለች? ድሮፕ ቢፐር ማለት ነው። ቢፐሩን ትጥላለች። ሶ ድሮፕ ቢፐር ለማድረግ ኢኒሻሊ አትሊስት አንድ ቢፐር ማሳዝ ያለባችሁ፣ ከዛ በኋላ ተመልሳ ወደ ቦታ ኢኒሻል ፖዚሽኗ ላይ ማምጣት ነው። ሶ ይሄን ታስክ ለመስራት ቅድም ባያናቸው አራቱ ቤዚክ አክሽኖች እነሱ ተጠቅማችሁ መስራት ትችላላችሁ። ከዚህ በተጨማሪ ብዙ ወርልዶች አሉ፣ እነሱ መጠቀም ትችላላችሁ ማለት ነው።